3000 ሰው ሴብ ያደረጋችሁ ሰዎች ከዚህ ስትሄዱ 15 ሰው ይበቃል። ጣጥፉት። ሌላውን ምንድነው የሚያደርግልህ? አንዳንዱ ገበያ ውስጥ ያገኘውን ማያውቀውን ሰው እንዳይረሳ አብርሃም መርካቶ ጣውላ ቤት ብሎ ሴብ ያደርጋል። እንዳይረሳ እኮ ነው። ገበያ ለማለት አብርሃም ብሎ ጣውላ ቤት መታጠፊያ ላይ ብሎ ሴብ ያደርጋል። እንደዚህ ያርጉ። 3000 ሰው ይዘሃል። እስኪ ከዛ ውስጥ ጤናማ አንድ ቀን ምክር የሚሰጥ ሰው አለ? ደውሎ ከሰዎች ጋር በሰላም አትኑሩ እያልኩ አይደለም። ጤናማ ሰው ያስፈልጋል። ጤናማ ያልሆነ ሰው ይረብሻል። ከምሰሙ ተጠበቁ አይልም? የልብህ ኔትወርክ ለሁሉም ክፍት ከሆነ የመጣ ሁሉ ይገባል፣ ደስታን ይዞ ይወጣል። የመጣ ሁሉ ይገባል፣ ሰላምን ይዞ ይወጣል። አታስገባ። ንስር ነህ፣ ከፍ ብለህ ተመልከት። እታች ያለውን ግጭት አትስማ። አፈጣጠራቸው ዶሮና ንስር አንድ ናቸው። የሆነ ቦታ ላይ ነው የሚለያዩት። ፈተና ሲመጣ ሰማይ ሲጠቁር የሚል አውሎ ነፋስ ሲመጣ የዶሮ ልጆች እየሮጡ ወደ ግቢ ውስጥ ይመጣሉ። ባህሪያቸው ነው እያወራ ያለው። ንስርስ ወደ ግቢ ውስጥ አይሮጥም። ነፋሱ ሲመጣ ክንፉን ይከፍታል። በተመሳሳይ ፈተና ውስጥ ዶሮና ንስር የሚያሳየው ካራክተር በጣም የተራራቀ ነው። የዶሮ ልጆችን ሮጦ ወደ ቤት እንዲገቡ የሚያደርገው ነፋስ የንስር ልጆችን ወደ ላይ ያነሳል። አንዱ ወደ ቤት ለመግባት ይጠቀምበታል፣ አንዱ ወደ ሰማይ ለመነሳት ይጠቀምበታል። እዚህ ምድር ላይ ያለውን ችግር እንዴት ነው የምትመለከተው? ነብዩ ኢዩ አሁን በእናንተ ፊት ቆሞ ሲያገለግል ሁሉም ሰው አበባ እየሰጠው የሚያገለግል ይመስላችኋል አይደለ? ኮብልስቶን ሞልቷል። እጠቀማለሁ፣ እጄን ዘረጋለሁ፣ ኮብልስቶኑ በዚህ ያል፣ እኔ ወደ ላይ እነሳለሁ። ከፍ ብለህ ማየት ካልቻልክ ተጨቃጫቂ ትሆናለህ። የምታረገው ነገር ሁሉ እዚህ አካባቢ ነው የሚዞረው። ከፍ ብሎ መመልከት ብዬ ሲናገር ከሰው መሃል ወጥቶ ጨረቃ ላይ መኖር ማለት አይደለም። ከፍ ብሎ መመልከት ማለት 37000 ጫማ ከፍ ብሎ ወደ ታች ማየት ማለት አይደለም። ከፍ ብሎ መመልከት ማለት በሐሳብ ከፍ ማለት። ጌታ ሆይ ፈቃደ በሰማይ ይፈጸም ማለት ጸሎት አይደለም፣ አይባልም። የሚባለው እንዴት ነው? ፈቃደ በምድር ተፈጸም። አንዳንዱ የሱ ፍቃድ በሰማይ ውስጥ እንዲፈጸም ይፈልጋል። ትእዛዝ አይደለም ጸሎት፣ ጥያቄ ነው። ትጠይቃለህ። 2018 ዓመተ ምህረት ምንድነው ያሰብከው ብሎ መጠየቅ ነው። እግዚአብሔር ደስ ይለዋል። ከተደበቀው መዝገብ ውስጥ መዘዝ ያድርግና ውረስ፣ ያዝ፣ ተቆጣጠር፣ ሰብረ ግባ፣ ያንተ ነው፣ ተገለጥ ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 30 ላይ የጸለዩ ሰዎች ሁኔታው እንዲለወጥ አይደለም የጸለዩት፣ ወይም ደግሞ ባለስልጣኖቹ እንዲፈናቀሉ አይደለም ጸሎት ያቀረቡት። ዋርኒንግ የጻፉ ባለስልጣኖች ይፈናቀሉ አላሉም። ሁኔታው ይቀየር አላሉም። ምንድነው ያሉት? በሁኔታው ላይ አስታጥቀን። ሁኔታው ተቀየረ አልተቀየረ ምን አገባኝ? በሁኔታው ላይ ታጠቂያለሁ። ደብዳቤው እየተጻፈ በደብዳቤው ላይ እኔ ራሴ ሌላ ደብዳቤ ነኝ። የሁኔታው ምክንያት የሆኑ ሰዎች እንዲፈናቀሉ መጸለይ አይደለም ትክክለኛው ጸሎት። በሁኔታው ላይ በኃይል እንዲያስታጥቃችሁ መጠየቅ ነው። አስታጥቀኝ የሚል ሰው ካለ ዛሬ ቀኑ ነው። 21ኛው ክፍለ ዘመን ቤተክርስቲያን ጉልበቷን የበዘበዘው መከፋፈል ነው። ቸርች ቱ ቸርች አይደለም። ቸርች በቸርች ውስጥ ተከፋፍሏል። አንድ ቸርች ከሌላ ቸርች ጋር አይደለም፣ ውስጥ ለውስጥ ተከፋፍሎ 10 ቸርች ሆኗል። ከዛ የተነሳ የቀብር ስነ ስርዓት ይፈጽማል እንጂ ፈውስ የለም፣ አጋንንት አይጮህም፣ ደርቋል። ሐዋርያት ሥራ ምዕራፍ 4 ቁጥር 30 ላይ የተሰበሰቡ ሰዎች የተሰበሰቡት ለጸሎት ነበረ። አስታጥቀን ለማለት ነው የተሰበሰቡት። ወንጌልን በግልጥ እንድንናገር አስታጥቀን እያሉ ነው የተንበረከኩት። ስብሰባቸው እሱ ነበረ። በእኛ ዘመን ያሉ መሪዎች የምናምን ኮሚቴ ይልና ደብዳቤ ለመጻፍ ይሰበሰባል። እንደዚህ አይነት ኮሚቴ ባይዘዋይ መበታተን አለበት፣ ወይም አከርካሪው መመታት አለበት። አንድ አዲስ ትውልድ እየመጣ የማይሰማ ወደ ግራም ወደ ቀኝም የማያይ ቀጥ ብሎ ታላቁን ተልኮ ይዞ የሚሄድ አደገኛ ትውልድ እየመጣ ነው።